ውድ አድማጭ ተመልካቾቼ በዛሬ ዕለት ደግሞ በአካባቢ በሚታዩ በኑሮ ላይ በሚንጸባረቁ ጉዳዮች ላይ ትኩረት በማድረግ የፍላጎትና አቅርቦት ቀውስ በሚል ርዕስ አጠር ያለ ጽሑፍ አቀርብላችኋለሁ። ፍላጎት ከሰው ልጅ ታሪክና እድገት አንጻር ማቆሚያ የሌለው አንዱ ፍላጎት አዲስ ፍላጎትን እየፈጠረ አቅርቦትንም እያሻሻለና እየለወጠ እኩል ማደግ ባይችሉም ቢያንስ እያቀራረቡ መምራት ከጥበበኛና አስተዋይ መሪዎች የሚጠበቅ ነው። ፍላጎትን ታዋቂው የሳይኮሎጂ ምሁር አብርሃም ማስሎ በሶስት ማዕዘን ቅርጽ በአምስት እርከን ቢያሰፍርም ቺሊያዊ ኢኮኖሚስትና ፈላስፋ ማንፍሬድ ማክስ ኔፍ የተባለው የማስሎን የፍላጎት እርከኖች ሲያጠና በእርከኖች የተከፋፈሉ ሳይሆን ሁሉም መሰረታዊ ናቸው ይላል። የዛሬው መልእክቴ ከአምስቱ እርከኖች ጋር ባይነጣጠልም መሰረታዊ በሆነው አካላዊ ወይም ፊዚዮሎጂካል በሆነው ትኩረት ያደርጋል። ድሮ ምግብ፣ ልብስና መጠለያ የምንላቸው ዛሬ በሀገራችን ከማንም ዜጋ ሕልውና ጋር የተያያዘ ትኩረቴን ስቦ ለዛሬዋ መልእክቴ ያነሳሳኝ ሰኔ 18 ቀን በሸገር 102.1 ኤፍኤም ላይ የተላለፈው የምርትና ፍላጎት አለመጣጣም ብሎ አንዱ 25 ብር ስለገባው እንቁላል ዋጋ ትንታኔ ላይ ተመስርቶ ነው። የዋጋው መወደድ ምክንያቶቹን ጠቅሶ የግብአቶች ዋጋ በ120% መጨመሩን ያሳያል። የእንቁላል ምርት ከግብአት ዋጋ የተጠቀሰውን ጭማሪ ቢያሳይም ከተጠቃሚው ፍላጎት ጋር ሲነጻጸር ከ4 እና 5 ዓመታት ወዲህ ያሳየውን ጭማሪና የሰው የመግዛት አቅም ንጽጽር አጠቃላይ የኑሮ ቀውሱን ይገልጻል። እንቁላል መነሻ ይሁን እንጂ የትኛውም የፍጆታ ዕቃ ማናቸውም የግብርና ወይም የኢንዱስትሪ ውጤቶች ከ300 እስከ ሺዎች በመቶ ማደጉን በተለያዩ ጊዜያት እኔም በኤፍቢ ገጼ አቅርቤያለሁ። በተለያዩ ማህበራዊ ሚዲያዎች፣ በድራማ፣ በሙዚቃ፣ በጽሁፍ፣ በተለያዩ የግንኙነት መስመሮች ቺምፓንዚ ወይም ጎሬላ አማካይነት ሳይቀር የኑሮ ውድነቱ ወደ አለመኖር እየወሰደ ሰው የቀስ በቀስ ሞት እየሞተ መሆኑን ዜጎች ጥልቅ ብሶታቸውን እየገለጹ ቢገኙ በእኔ እይታ ማንም የመፍትሄ አካል ይዞለት የቀረበ የለም። ሰው በመጠንም ሆነ በአይነት የሚመገባቸውን እየቀነሰ ያለ ቢሆንም ለአካልና ጤና አስፈላጊ የሆኑትን አልሚ ምግቦች ለምሳሌ ወተት፣ ስጋ፣ ቅቤና የመሳሰሉትን በዓመት በዓላት ብቻ እያደረገ እየተወ ይገኛል። የዚህ ሁሉ ምክንያት የምርት ወይም የፍላጎት ዕቃዎችን በብዛትና በመጠን መቀነስና ጨርሶ መጥፋት አቅርቦትን በጣም አውርዶ ከፍላጎት ጋር አለመጣጣምን ያሳያል። ለዚህም በተራው ምክንያቶቹ የተፈላጊ ምርቶች በመጠንም ሆነ በአይነት አለመመረት፣ በቂ በተለይም የእርሻ መሬት ቀድሞ ከነበረው በስፋት አዳዲስ ጨምሮ አለማረስ፣ ዘመናዊ ቴክኖሎጂን በተፈለገው መጠን አለመጠቀም፣ የሰው ኃይልን ከአምራችነት ወደ ተቀራማችነት በብዛት ማሰማራት፣ የማያቋርጥ ጦርነት መኖርና በዚህ ምክንያት ለምርትና ምርታማነት ሊውል የሚችል ሀብት ለጦርነት ግብአቶች ማዋል፣ የሀገር ውስጥ ፍላጎትን ሳይሟላ ለውጭ ምንዛሬ ተብሎ ዜጎች በእጥረት ዋጋ ሲሰቃዩ ወደ ውጭ መላክ፣ ከውጭ የሚገቡትን የተለያዩ ዕቃዎች በሀገር ውስጥ ምርት መተካት አለመቻል፣ ለሰላም አለመኖር ምክንያት የሆኑትን በብቃት አጥንቶ ምክንያታዊ በሆነ መንገድ መፍታት አለመቻል እና በርካታ ምክንያቶች ሊቀርቡ ይችላሉ። ቀውሱን ለመፍታት የመፍትሄ ሀሳቦች የመሰሉኝን እንደሚከተለው አቀርባለሁ። ሀገሪቷ ካላት ሀብትና አቅም ቅድሚያ በሚሰጥባቸው ትኩረት ሰጥቶ የእርሻ ምርታማነትን በማሳደግ የምግብ ፍላጎትን ማሟላት፣ በዚህም
ባለፉት መንግስታት በሰፊ እርሻ ለምተው የነበሩትን የበለጠ በማስፋት ማረስ፣ አዳዲስ ሊለሙ የሚችሉትን የእርሻ መሬቶችን መስኖን ጨምሮ ማልማት፣ ማኑፋክቸሪንግ ኢንዱስትሪዎች ለሀገር ሊጠቅሙ በሚችሉበት ሁኔታ በማደራጀት የእርሻ ውጤቶችን ፕሮሰስ በማድረግ ለሀገር ውስጥና ለውጭ ገበያ በማቅረብ የምግብ ፍላጎትን ማርካት፣ ኢንፍራስትራክቸርን በሰፊው በመስራት የተለያዩ ኢንዱስትሪዎች በማጠናከር እና አዳዲስ በመመስረት የሀገሪቱን የዜጎች ከምግብ ፍላጎት ውጭ ያሉትን ፍላጎቶች ማሟላት፣ በከርሰ ምድር እና ገጸ ምድር ያሉትን ማዕድናት ጠቃሚ ነገሮችን በማልማት ለሌሎች የኢንዱስትሪ ዘርፎች እንዲያግዙ ማድረግ። ለምሳሌ ብረትን በማውጣት ለባቡር መንገድ ግንባታ፣ ለሌሎች ፋብሪካዎች ግብዓት እንዲውሉ ማድረግ። የሰው ኃይልን በየዘርፉ በማልማት ለሀገርና ወገን እሴት በሚጨምሩ ተግባራት ላይ ማሰማራት። ከሁሉ በፊት ከላይ በተጠቀሱት ማስፈጸሚያ እንዲውል ጦርነትን በአስቸኳይ ማቆም። ለጦርነት ጦር መሳሪያ፣ የጦር ሰራዊትና ሎጂስቲክስ የሚውለውን ለሀገር መከላከል ብቻ የሚበቃውን በመመደብ ሰራዊቱን ጨምሮ ከነአስፈላጊ ሀብቶቹ ወደ ምርት እና ሀገር ልማት ማዞር እና ሌሎችም የኢኮኖሚ ማህበራዊ እድገት ማዋል። ፖለቲካን በሳይንሳዊ ቲዮሪው ብቻ መተግበር። እየተካሄደ ያለውን ጦርነት በድርድርና በዊን ዊን ፕሪንሲፕል በሰለጠነ መልክ ማቆም። የሚመለከታችሁ ሆይ ብዙ ጊዜ የምነገራችሁን ባትሰሙምና ባትተገብሩም አሁን ግን ኑሮ በዚህ ከቀጠለ ቀውሱ ቀውጢ ሆኖ ነውጥ ማስከተሉ አይቀርም። ያኔ ምንም አታተርፉምና ልቦና ይስጣችሁ። ዘሪሁን ከጋረማው